ነፃነትን ስንል የባሰችዋ መታለሃለች ብላችሁኝ በጣም ብዙዎቻችሁ በውስጥ መስመርና በኮሜንት እየጠየቃችሁኝ ነው። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ሰሞኑን በድጋሚ ስለተነሳው ጦርነትና ከሩታ የይቅርታ መከልከል ጀርባ ያለውን እውነት አንድም ሳላስቀር እውነቱን መነግራችሁና ማስረዳችሁ ይሆናል። እንደምትወጂኝ እንደምታፈቅሪኝ የማለበት ምክንያቶች ለኔ ተቀበለሽ መከተልሻቸው ዋጋዎች እንደምትወጂኝ እንደምታፈቅሪኝ ያረጋግጣል። እኔ ቆይ እኔ ማን ይረዳኝ እስቲ ንገሩኝ። ተመልከቱ አብርሃም፣ እኔ ሴት ነኝ፣ እኔ ምንም አልልህም። ብቻ ግን የስራህን ይስጥክ፣ ሌላ ምንም አልልህም። ኮመንት ምንም አይነት ኮመንት አትስጡኝ እባካችሁ። በቃ እኔ ያለሁበት ችግር ላይ ነኝ። በቃ ማንም እየተረዳኝ አይደለም። በደንብ አድርጋችሁ ተመልከቱ እሺ። በደንብ አድርጌ ዛሬ አፍረጥጬ የማውጣት ጉዳለች። ተመልከቱ ከዚህ በኋላ ለምንድን ነው እንደዚህ መሆን የፈለግሽው? እዚህ ላይ የምታዩት እያያችሁት ያላችሁት ቪዲዮም ሆነ ፎቶ በጠቅላላ ሩታ በተደጋጋሚ የተፈጠረ ነገር ነው። ብዙ ድል ለማንም እሰጣለሁኝ ማለት ብዙ ለማንም ስልክ እናንተ መጣችሁ እንድታናግሩኝ ሊሆን ይችላል። ብዙ ነገሮችን ታግሼ ከጠበቅኩኝ በኋላ የሆነ ውሳኔ ላይ ስደርስ ነው ሁላችሁም መጣችሁ ይሄ አይሆንም ይሆናል ምናምን የምትሉኝ። ለምን ከዚህ በፊት የት ነበራችሁ? ዛሬም እየተደገመ ያለው ነገር ይሄ ነው። እኔ ደግሞ ይሄ ነገር እንዳይፈጠር በተደጋጋሚ ብዙ ጊዜ ተናግሬያለሁ። ዛሬ አዲስ አይደለም የማወራው ነገር። ስለዚህ አሁንም የሆነ ውሳኔ ላይ ስደርስ አስቆማችሁኝ። ከዛ ነገ ደግሞ ሌላ ችግር ሲፈጠር አትመጡም ወይ አትኖሩም። ከዛ በኋላ እኔ ሌላ ውሳኔ ለመወሰን አንድ እርምጃ ስጓዝ ለምን እንዲያረክሽ ልትሉኝ ትመጡ ይሆናል። ይሄ ነገር ደግሞ መደጋገም የለበትም። የተናገረች ያለችው ነገር በጠቅላላ ትክክል ነው። በለቅሶ ጊዜ አይመጡም። አረ ይሄ ነገር እንዴት ነው ባለች ጊዜ አይመጡም። አብርሃምም ጨምረክ አብርሃምም ይሄን ነገር እያዳመጥከኝ ምንድነው ሲባል አይመጡም። ልክ ነገሮች ካለቁ በኋላ እሷ ቆርጦ በቃ ችላ በቃ ከውሳኔ ከደረሰች በኋላ ይመጡና አረ እንዴት ነው አረ ባክሽ እግር ስር መውደቅ ምን ዋጋ አለው? ወትሮ ነበር እንጂ ብያለሁ። ሁሉ ጊዜ መቼስ ቪዲዮዎችን የምታዩ ሰዎች በደንብ ትረዱኛላችሁ ማውራውን ነገር። በዛ አንፃር ተረዱት። አሁንም ቢሆን እሷ ይቅርታ ብቻ አይደለም የምትፈልገው፣ አብርሽ ላይ ጨክናበት ብቻ አይደለም፣ ልታስተምረው ፈልጋም ብቻ አይደለም። ሩታ አሁንም ድረስ ብዙ ሰው እየተረዳት ያለው ሆነው ነገር እገባለሁ እዛ ቤት እሺ፣ ከዚህ በኋላ ግን ይሄ ነገር እስካሁን የተፈጠረው ነገር እንደማይፈጠርብኝና ነገሮች ከዚህ በኋላ እንደማያቆስሉኝ እንደማያደሙኝ ምን ዋስትና ምን ማረጋገጫ አለኝ ነው ያለችው። በተለይ ደግሞ ይሄን ጥያቄ ጠየቀችበት ወቅትም ትክክለኛ ነው። እርግዝና ላይ ናት። መቼስ ከዚህ በኋላ የልጅ እናት ነው የምትሆነው። ከዚህ በኋላ ለሚፈጠረው ነገር ምንድነው ዋስትና ይብላ መጠየቋ በጣም ትክክል ነው። በዚህ ሐሳብ የምትስማሙ በጣም ብዙ ናችሁ። እስቲ ላያችሁ ላይኩ ጋር የተለመደችው ቦታ ላይ ደግሞ ሐሳብና አስተያየቶቻችሁን ጻፉልኝ። ስሜታችሁን ሁሉንም ሜንሽን ስለማደርጋቸው ይደርሳቸዋል፣ ያነቡታል። አቤልና ኤፍሬም በሱ ስም ይቅርታ ጠይቅሻለሁ። ቆይ አሁን እዚህ ጋር አቤል እና ኤፍሬም እያደረጉት ያለው ነገር እነሱን ለማስማማትና እነሱን ለማስታረቅ ማለት አይከፋም፣ ጥሩ ባይሆንም አይከፋም ብዬ አስባለሁ። ምክንያቱም ሩታ እያለች ያለችውና ሩታ እየጠየቀች ያለችው ይቅርታ ይበለኝ ብቻ ሳይሆን ልቤን ያሳርፈውና እቤት ገብቼ ከዚህ በኋላ እንደተፈጠረው አይነት ነገር እንደማይፈጠር እርግጠኛ እንደሆነ ያድርገኝ ነው። በቃ አሁን ሩታ ጥያቄዋም እንዲመለስላትም የምትፈልገው ነገር ይሄ ነው። አቤልና ኤፍሬም እየተረዱት ያልሆነው ነገር ይሄ ነው። ቪዲዮዬን እንደምታዩ ታውቃለሁ። እነሱን ለማስታረቅ እየሄዳችሁበት ያለው መንገድም አይከፋም። ግን የሩታ ጥያቄ የሩታ የምትፈልገው መልስ ይግባችሁ። መጀመሪያ ሩታ የምትፈልገው ልቧ እንዲያርፍ ነው። ሩታ የምትፈልገው ነገሮች ከዚህ በኋላ ይፈጠራሉ አይፈጠሩም የሚለው ነገር ነው የሚያሳስባትና እንደ ሩታ ሆናችሁ ብታስቡ ጥሩ ነው ብዬ አስባለሁ። ውድ ቤተሰቦች ምን ትሏችኋላችሁ? ንገሯቸው ኮሜንት ላይ። የአብርሽና የሩታ ወዳጆች፣ የግሬስ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና
የማሳያችሁ ወሳኝ ቪዲዮ አለኝ። ለመጨረሻ ጊዜ አንድ ድል እሺ በይ ለኛ ይሄ ቤት ማለት ሁለታችሁ ናችሁ መኖር ያለባችሁ። ለመጨረሻ ጊዜ አንድ ድል ስጪውና መኖር ካለብን ስጠው። አቤት እሱ ቤት ውስጥ አልቀመጥም ነው እያለ ያለው። በቃ እሷ ካልመጣች መፍቻውን ሰታት ና ያለ። እሺ ቤተሰቦቹ ጋር አይደል የሚሄደው? እዛም ቢሆን ያዘው በቃ። ኧረ ሩታዬ በእግዚአብሔር ሩታ እሺ መፍቻውን ተቀበይ ቢያንስ። ምን አላችሁ? ይሄንን ስታዩ ምን ተሰማችሁ? የቅድሟን የልጅቷን ሁኔታ አሁን ሩታ ካለችበት ውሳኔ ጋር ስታዩት ምን ተሰማችሁ? በጣም አንዳንድ ሰዎች ጭንቅላታችሁን ለማሰቢያነት ተጠቀሙበት። በእናታችሁ በተለይ እንደዛች አይነት ቪዲዮ የምትሰሩ ሰዎች ትዳርና ቤተሰብ ልታናጉ ትችላላችሁ። ስነ ስርዓታችሁን ይዛችሁ መስራት ባለባችሁ በትክክለኛው መንገድ ቪዲዮአችሁን ስሩ። ሰውንም አታወዛግቡት። ይሄንን ነው ልል የምችለው። ብዙ ህይወት ያያችሁ እያያችሁ ያላችሁ ቻናሌ ቤተሰቦች አላችሁ። ምን ትላላችሁ በዚህ ጉዳይ ላይ? ኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ የመመልስላችሁ ይሆናል።